የሕክምና መሳሪያዎችና ነርስ አሉ። እቃዎቹን ስንመለከት ግን በበቂ ሁኔታ የተማሪዎች ደህንነትን ለማስጠበቅ አይጠቅመንም። እነዚህ እቃዎች ግን ከተሟሉ የተማሪዎች ደህንነት ይበልጥ ይጠበቃል። ስለ ሰላም ስንመለከት ደግሞ እንደ ትምህርት ቤት ሰላም መስፈን አለበት። በትምህርት ቤታችን ውስጥ ደግሞ ተማሪዎች እርስ በርሳቸው ግጭት ሊያጋጥማቸው ይችላል። ያንን ግጭት ደግሞ ሰላማዊ በሆነ መንገድ ልንፈታው ይገባል። ስፖርት ጤንነትን ለመጠበቅ አስፈላጊ ነው። ለተማሪዎችም ስፖርት ዋነኛ አስፈላጊ ነገር ነው። ዳንስ በሳምንት አንዴ ወደ ፕሌግራውንድ በመውረድ ግጥሚያ ሊያደርጉ ይገባል። በዋነኝነት ተማሪዎች ወደ ፕሌግራውንድ በመውረድ በመጫወት የተለያዩ ጥቅሞችን ይሰጣቸዋል። በዋነኝነት ጤንነታቸውን ይጠብቃሉ፣ የኳስ ክህሎታቸውን ያዳብራሉ፣ ወዘተ የተለያዩ ጥቅሞች አሉት። ያለኝን ሀሳብ ለውድ ተማሪዎችና ለውድ መምህራኖች ያቀርባለሁ። እኔም ከመረጣችሁኝ ከላይ ለመጥቀስ በመክራቸው ሀሳቦች ላይ ጠንክሬ እሰራለሁ። ስላዳመጣችሁ አመሰግናለሁ። ስፖርትን በተመለከተ የተለያዩ አይነት በትምህርት ቤታችን ውስጥ የተለያዩ አይነት ስፖርታዊና ስፖርታዊ ጨዋነት በተሞላበት መልኩ የተለያዩ አይነት ውድድሮች እንዲካሄዱ አደርጋለሁ። ለምሳሌ ያክል ኳስ፣ ሩጫ፣ የመረብ ኳስና የመሳሰሉ ውድድሮች እንዲከናወኑ አደርጋለሁ። ጤናን በተመለከተ ደግሞ ትምህርት ቤት ውስጥ ያሉ ተማሪዎች ጓደኞቻቸው ሲጎዱ ምን ማድረግ እንዳለባቸውና የተለያዩ አይነት የፈርስት ኤድ እቃዎች ተሟልተዋል ሳልተሟሉ የሚሉትን ቼክ በማድረግ እንዲሟሉ አደርግላቸዋለሁ። ሰላም ለሀገርም ለትምህርት ቤትም ለማንኛውም ሰዎች ለሚኖሩባቸው ቦታዎች አስፈላጊና ዋናው ነገር ስለሆነ በትምህርት ቤታችን ውስጥ ሰላም እንዲሰፍን አደርግላቸዋለሁ። እንደምታዩት ወደ ተራራ የሚወጣ ሰው ነው። ሞቴ ደግሞ የዛሬ ተማሪዎች የነገ መሪዎች የሚል ነው። ጥቅሴ ደግሞ ጠንክሮ መስራት የስኬት ቁልፍ የሚል ነው እና ተራራው የሚያሳየው ተማሪዎች ከትምህርት ቤት ተነስተው ጠንክረው ምንም ያህል መሰናክል ችግሮች ቢመጡባቸው እነዛን ችግሮች በጠንክረው በመስራት በማለፍ ወደፊት ስኬታማ በመሆን ሀገራቸውን እንደሚመሩና ኢትዮጵያን ደግሞ ወደፊት እንደሚለውጡ ይነግረናል። እኔን ከመረጣችሁኝ በመማር ማስተማር ዙሪያ ያሉ ችግሮችን ልፈታላችሁ ዝግጁ ነኝ። ለምሳሌ አስተማሪዎች ወደ ክላስ አርፍደው ወይም ቢቀሩ ተማሪዎች የትምህርት ሰዓት እንዳይሸራረፍና ክፍል ውስጥ የተለያዩ ተግባራትን ተማሪዎች እንዲተገብሩ ለምሳሌ በቡድን በመሆን እንዲያጠኑ ወይም ሌላ አስተማሪ ተተክቶ እንዲገባላቸው አደርጋለሁ። ሆነ ምርጫው ግልጽና ፍትሃዊ እንደሚሆን ተስፋ እያደረኩኝ በጋራ ዓላማችንን እናሳካለን። እኔን ከመረጣችሁኝ ከማደርግላችሁ ነገሮች መካከል እንደ ሞቴ ሰላም ስለሚቀድም ሰላማችሁን አስጠብቅላችኋለሁ። ያለ ጥፋታችሁ እንዳትቀጡ አደርግላችኋለሁ። መብታችሁንም አስጠብቅላችኋለሁ። የትምህርት ቤት ውስጥ ያሉትን ችግር በሰላምና በፍትሃዊ በሆነ መንገድ እንዲፈቱ አደርግላችኋለሁ። በትምህርት ያልገባችሁና በትምህርት ደካማ የሆናችሁ ካላችሁ ጠዋት በተለየ መልኩ ያልገባችሁ እንዲገባችሁና በትምህርት ደካማ የሆናችሁ ጠንከር የሚያደርጋችሁ ትምህርት በቲቶሪያል መልኩ እንዲሰጣችሁ አደርግላችኋለሁ። መረጣችሁኝ ትምህርት ቤታቸው ወደ ከፍተኛ ደረጃ ለማድረስ እጥራለሁ። በስፖርት ዘርፍ ተማሪዎች ጤናማ እና ንቁ እንዲሆኑ እሰራለሁ።